ሰላም ሁላችሁም። ዛሬ ብዙ ሰዎች የሚያማሩትን ነገር ላይ እነጋገራለን። እሱም ምንድነው? ኢንተርኔት ሳንጠቀም እንኳን በፍጥነት እያለቀ መሄዱ ነው። አንዳንዶቻችሁ ከእኔ ምንም አላየሁም አልተጠቀምኩም ግን ኢንተርኔቱ ጠፍቷል ትላላችሁ። ይህ በእውነት ያስቸግራል። ዛሬ ግን ይህ ለምን እንደሚሆን እና በስልካችን ውስጥ ምን እንደምንቀይር በቀላሉ እና በዝርዝር እነግራችኋለሁ። መጀመሪያ ስልካችንን እንክፈት። ከዚያ ወደ ሴቲንግ እንግባ። እዚያ ውስጥ ብዙ አማራጮችን ታያላችሁ። እኛ ግን ወደ አፕሊኬሽኖች እንገባለን። አሁን በስልካችን ላይ ያሉ ሁሉም አፖች ይታያሉ። ከእነዚህ አፖች መካከል ብዙዎቹ ሳንከፍታቸው እንኳን በጀርባ ኢንተርኔት እየተጠቀሙ ነው። አንድ አፕ እንመርጣለን። ብዙ ጊዜ የማንጠቀምበትን አፕ መምረጥ ይመከራል። አከን ከከፈትን በኋላ ወደ የኢንተርኔት አጠቃቀም እንገባለን። እዚህ ላይ በጀርባ ኢንተርኔት አጠቃቀም የሚል አማራጭ አለ። ይህ በርቶ ከሆነ አቸ ሁል ጊዜ ኢንተርኔት ይጠቀማል። እኛ ግን ይህን እናጥፈዋለን። አሁን አከ በጀርባ ኢንተርኔት አይበላም። ይህን ነገር ለሌሎች አፖችም መድገም ትችላላችሁ። ከዚያ በኋላ ዳግም ወደ ሴቲንግ እንመለሳለን። አሁን ወደ ኔትወርክ እና ኢንተርኔት እንገባለን። ከዚያ ወደ የኢንተርኔት አጠቃቀም እንገባለን። እዚህ ላይ ኢንተርኔት ቆጣቢ የሚል አማራጭ አለ። አንዳንድ ጊዜ ይህ በርቶ ካለ ፍጥነትን ያቀንሳል። ስለዚህ እኛ ይህን እናጥፈዋለን። ቀጣዩ ነገር ወደ አፕሊኬሽኖች እንመለሳለን። እዚያ ውስጥ ራሱን መዘመን የሚል አማራጭ አለ። አፖች በራሳቸው እንዳይዘመኑ ይህን እናጥፋለን። ምክንያቱም ይህ ብዙ ኢንተርኔት ይወስዳል። መጨረሻ ላይ ስልካችንን አንድ ጊዜ ዳግም እናስነሳለን። ይህ ሁሉም ለውጦች እንዲተገበሩ ይረዳል። እነዚህን ነገሮች ካደረጋችሁ ኢንተርኔታችሁ አይባክንም፣ ፍጥነቱም ይሻላል። ቪዲዮ ከረዳችሁ ላይክ አድርጉ፣ ለሌሎችም አጋሩ፣ ቻናሉንም ተከታተሉ። እኔ ቀጣይ ቪዲዮ ላይ እገናኛችኋለሁ።